ኑ ኢትዮጵያን እንርገም ልክ እንደ አሜሪካው አይነት እሺ ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመድ እሺ በፍጹም ጊዜ የማይሰጥ እሳት ያገኝሽ የሰደድ ምንም ሀብትሽን ሳይነካ ዘረኝነትን የሚያነድ አሜን ያሞቀሽ የድህነት ልብስ በሀብት ንፋስ ይገፈፍ ይምጣብሽ መሬት መንቀጥቀጥ እዳሽን ብቻ የሚያረግ አሜን በቀድሞ ጀብዶችሽ ዲስኩር ጆሮአችን ከምታደሚ በጋሃድ ከፍ ከፍ በይ በስኬት ታሪክ ድገሚ አሜን አርግዢ ንጉስ ወለጂ ማንንም ከቶ ሳይሰማ እውነትን የሚያስተናግድ ሐሰትን ማዋረድ እንጂ ለፍትህ ልቡም ይደማ በደልን የሚያወላግድ ሰው የሚገፉ ልጆችሽ ጨርቅ እየጣሉ ይበዱ ሙስና የሚበሉበት ሆዳቸው አብጦ ይፈንዱ አሜን 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 እኔ እኮ በቃ እኔ ስሜታዊ ነው ሞት እንዴት ነው አንደበተ ደስ የሚለው እኔ በቀዩ በለው እኮ በቀዩ ቨርዥን በለው እኔ ወንድም አንጀቴን የተናገርከው የውስጤን አሜን አሜን ያድርገው እንደው እንዳፍ ሀገራችንን ሰላም ያደርግልን ተሰደው እዛ በሊቢያ ያሉትን ወንድም እህቶቻችን ትውልድ ኢትዮጵያውያንና ኤርትራውያን እንደው ፈጣሪ በሰላም ወደ ሀገራችን ይመልሳቸው ደጉም እንሰማበትን ጊዜ ያምጣልን አሜን በሉን አንተ አሜን በላንተ አሜን አንቁርበት የሚገርማችሁ ነገር እበብ እንዲህ ሯን አንስታ በከፍተኛ አንቀጽ መጥሪያ ሲጻፍ የተጻፈው ሁለት ነው የሚገርማችሁ ነገር ሚስጥር ነው መስጥሩት አንድ ለሱ ተሰጠው አንድ እኔ ጋር ደረሰ የለም ማንንም ጋር ጥበብ ሸማው ነው ሌላ ቦታ ያለው ሌሎቹ ተስገብግበው ሊወስዱ ሲመጡ በቦይሻ አስተዋይ አይደለች ሻሙላውን ወጣ አረገችና እንዴት ዋላችሁ በምን አደራችሁ ሰላም ዋላችሁ እንዴት አደራችሁ አንድም እግዚአብሔር ይመስገን ያለ የለም አፍጥማችሁ ድፍት ነው ያሉት ለዛ ነው አሁን ላይ አባብዬ ብለው ያወጡት አማህ ተበሉኝና አረገልዲን ነው እንቺ ነው ጌታ ሆይ በስመ አብ ጭራሽ በመፈቅፈቂያ አይ እንጀራ ወገን እንትን እንዴ እግር ነው አገር 30 ምናምን አመት በተረከዜ እንኳን ቢሄድበት እንደዚህ እኮ አይሆንም ጭራሽ በመፈቅፈቂያ እንዴ ይሄንን ቶርኖ ቤት ይዘሽ ሄደሽ የሚደረጋል አይደለ ላጥላጥ የሚደረገው በዛ በታስደርግ ይሻላል ከውስጥ የምር ተረከዛለ ሌላ መታደልሽ ደሞ ሚዲያ ላይ ታውጡታላችሁ እንዴ ይሄ እኮ የእጅ ስነ ጥበብ ላይ ቢቀርብ ጥሩ ነው ፍልፈል መፈልፈል ላይ ምናምን ከመውቀር ጋር ምንም አይተናነስም እኔ ቅርጻ ቅርጽ እየሰራሽ ነው መሰለኝ አይ እንጀራ ምን እንጀራ ነው የጠላ ቂጣ ነው እንጂ ኧረ በለ ደሞ ምን ያከለ የሚወዱ ዱብ እኮ ነው ያለው አንተ ማቹት እሺ ስንት ሸለቆ እንዴ ቡርቦራ የማይ ሳንቲም መቀርቀሪያም ሊሆን ይችላል እንዴ ድንገት ይጮህ ልጅ ትቀሰቅሳለህ ድምጽ ይሩት እንዴ በስንቱ እስቲ ተይ አሁን ድንገት መታስደነግጠኝ ምን ሆንክ አይቀርም ምን ሆንክ እሺ እንዴ ምን ሆንክ ኧረ ተይ በስንቱ ደግሜ አልጠይቅህም ምን ሆነክ ነው በስንቱ ምን ሆንክ እኔ በረኛ ይሩት እኔ በረኛ ይሄ ነው እንደዚህ የሚያበሳጭ አይ በስዬ እሱንም ኳሱን በአግባቡ ከያስከው ጥሩ ነው ምኑ ነው ጥሩ ቆይ እኔ እንደ አቅሜ አጥቂ መሆን አልነበረብኝም ይሄ እኮ ንቀት እኮ ነው ይሩት ቤተሰቡን መናቁ እኮ ነው የሚያሳየው ቆይ ለምን አትከሰው ማን ገለታለሁ ምን ብዬ ነው የምከሰው አጥቂ መሆን ሲኖርብኝ በረኛ አደረከኝ ብለህ ከሰሰው ሊቀርለት ነው እገትረው አለቆቹ ፊት እገትረው ምን አለበኝ ልለቀው እንዴ ይሄ እኮ ንቀት ነው ቤተሰቡን በጠቅላላ ነው ናቀው አንተ የምርህን ነው እንዴ ምኑ ገለታን ከሷል ያልከው አይ የቀልዴ ነው እንዴ አሳይሻለሁ ጥቃት ሂሩቴ ማልወደው ነገር ጥቃት አልችልም በስዬ የምርህን ነው ገለታን ለምን በረኛ አደረከኝ ብለህ ልከሰው ነው ኧረ ነውር ነው ይሄ ኧረ ሂሩቴ ኧረ ነውር ነው ኧረ እኔ ቀልዴ ነው አንቺ አመረርሽ ሂሩቴ አመረርሽ እኔ ቀልዴ ነው ስሜት እንደሆነ እንዴ እኔ ከብት ነኝ እንዴ ለምን በረኛ አደረከኝ ለምን አጥቃ ያላረከኝ እንዴ ለኳስ ብዬ ገለታ አንቺ እንዴ ስንት ነገር እኔ ቻለ ሰው እንዴ በኳስ አለቆቹ ፊት ምከሰው መስሎሽ ሂሩቴ ኧረ እንዴ አንቺ በጣም ትንቀኛለሽ ማለት ነው ይሽ ግራ መንገድን ያወቁት ነገር በጣም ትንቀኝ እንዴት ነው አሁን እኔ ገለታን ምከሰው ሂሩቴ በነገራችን ላይ እኔ ስትንቂኝ ማለት እግረ መንገድሽን ራስሽን እንደናቅሽ ቁጠሪ ያረን ያላኩ ከመዝበ ብዬ ተገናኙ አንተ ደግሞ እንዴ እኔ ከሷለው ስትል የምረን መስሎኝ ነው እንጂ እኔ ምን ነው ደም ኮነ ኧረ ከብት ነኝ እንዴ በስዬ ነኝ እኮ
ያው ያንተ ነገር እኮ አይታወቅም ብዬ ነው። ይታወቃል። ለምን አይታወቅም? አይደለ? ይታወቃል። ኖር ነው በስዬ አይደለም። ኖር ነው እንዴ? አንቺ እንዳታስቢው እንዴ። ወይ ጉድ! ሄሎ ሶሲ፣ እንዴት አደረግሽው ደብዳቤውን? ገለታን የምከስበት ነው። አስገባሽው? አላስገባሽም? ጎሽ በቃ ቀደጁ ወዴት እንዴ? ቀደሽ አታስገቢው። ቀደሽ ጣይም የቱን ታስገቢው? በቃ እሺ ሶሲ ቴንክ ዩ። አሁኑኑ እያየሁሽ ቀደጁ። እሺ ልጆች ሄኒ የኔ እንደዚህ ቤት መዳረቅ ሄኒ አቤት እዚህ መጣሽ ነው አቤት የምትይው? እንዲህ ስደርቅ አይሰማም እንዴ? እዛ ተሆኖ ነው እኮ ቤት የሚባለው። እስቲ ስለ ስፖርት የምታውቂውን ንገሪኝ። የምንማረው ነው? ኧረ ስለ ኳስ የውጭ ፕሪሚየር ሊግ ነው ወይስ የሀገር ውስጥ? ጭራሽ በሁለት ይከፈላል። የውጭው ነው ወይስ የሀገር ውስጡን ነው ለማለት ፈልጌ። የሆነውን ይሁን። አንቺ የማን አድናቂ ነሽ ከኳስ ተጫዋች? እኔ ሜሲ አድናቂ ነኝ። የሴት አላልኩሽም እኮ የወንድ ሴት ያለሽ እንዴ? መሲ አይደለም እኮ ያልኩት ሜሲ ነው ያልኩት። ሜሲ ምንድን ነው እሱ? እንዴ የምታደንቂውን ተጫዋች አላልከኝም እንዴ? በረኛ ነው ወይስ አጥቂ ነው? እሱማ ጎበዝ አጥቂ ነው። እና አጥቂ ነው የምትወጂው ማለት ነው? ምን ይጠየቃል? ገለታንማ መክሰስ ነው ያለብኝ። ዝም ብላ ነው ያስቀደደች። አቤት የመቼውን? የቅድሙን? ቆይ አንተስ የማን አድናቂ ነህ ከኳስ ተጫዋች? የቶሚ። ማናት እሷ? ኧረ ወንድ ነው እኮ። ምንድን ነው? እኛ ትምህርት ቤት ኳስ ይዞ የሚመጣልሽ ነው አይደለም። መደቡ ምንድን ነው? በረኛ ነው አጥቂ ነው? ቆይ በቃ በረኛ አይደነቅም ማለት ነው? ዋናው ጥያቄ እኔ በረኛ እንድሆን ለምን ተፈለገ? ለምን? የሆነ አሻጥር ነገር አይሸትህም? እኔ ይሸተኛል። 5 ሚሊዮን ይፈልጋል። በዚህ 2 ቀን ውስጥ ቢያንስ 5 ሚሊዮን ይፈልጋል። ቢያንስ ቆይ ደግሞ የሰማችሁ ሰዎች አካውንቴ የኢትዮጵያ ንግድ ባንክ 1023.528 ነው። ያግሜ እኮ ነገርኳችሁ። ምን ሆናችሁ ነው? እጌት አንሰማም። አንዴ በኦሮምኛ ነገርኳችሁ፣ አንዴ በአማርኛ ነገርኳችሁ። አማርኛ ኦሮምኛ ማሰሙም እንዴ? ኧረ ስርዓት ያዙ። ልክ አይደላችሁም። ጌታ እንዴ ስንት ዘመን ጌታን ያገለገለ ወንጌል የሰበከ ሰው ላይ እንደዚህ ጭካኔ ጥሩ ነው? የምታውቁኝ አሁን ብዙዎች አላችሁ። በግላችሁ የጸለኩላችሁ፣ በቸርች የጸለኩላችሁ፣ እግዚአብሔር በእኔ አልፎ ብዙዎቻችሁ ቀንበር የሰበረላችሁ፣ ቀና ያላችሁ፣ ጌታ መስክሬላችሁ ወደ ጌታ የመጣችሁ፣ ፓስተር አድርጌ ሾምኳችሁ። ምን ሆናችሁ ነው? ስማችሁን የግዴታ እኮ መጥራት አይጠበቅብኝ። ሿሚ ብለጭራሽ እግዚአብሔር ወደ ውጭ ሀገር የወሰዳችሁ ተጠቅሞብኝ ሰርቶብኝ ትሄጃለሽ ውጭ ሀገር ተብለሽ ትሄዳለህ ተብለሽ እኮ ወንድም እህቴ ምን ሆናችሁ ነው? ክፈል እዳ አለባችሁ ነው የምትለው። ባጭሩ ዱቤ አለባችሁና ዱቤያችሁን ክፈሉ ነው የምትለው። እንዴት አይሮኒክ እንደሆነ እንደሚጋጭ ዘንድሮ የመጣችሁብን ሰዎች ግርም ይለኛል። አንተ ሿሚ ኮንክ ፓስተር አርገ ሿሚ ሰውን በኔ በኩል ያለፈላችሁ ቀንበር የሰበረላችሁ በኔ ላይ ሰርቶ ያልከው ያንተን ቀንበር እንዴት ነው የማይሰበረው? ነው ያንተ እንዴ? በምንድን ነው የተሰራው? ያንተ በአለት በእንትን ነው እንዴ የተሰራው? በቮልካኖ ድንጋይ ነው እንዴ ያንተ ቀንበር የተሰራው? ያንተን ካልሰበረ አንተ በሄድ በኩል ነው የምትሰብረው አባቴ። ይህንን የምትሰቡ ሰዎች አላችሁ። አሁንም በተደጋጋሚ እናገረዋለሁ። በዚህ ሳምንት በተለያየ ነገር በተለየ ወንጌላዊ እንትን አማኝ ይሄ ካውንስሉ የተለያዩ እርምጃዎች እየወሰደበት ሰሞኑን እያያችሁት ነው። ካውንስሉ አገልጋዮች መታጀብ የለባቸውም አለ። አገልጋዩ ጩፋ ታጀበ፣ ፖሊስ በሰራዊት ምናምን ታጀበ። አገልጋዮች መታጀባቸው ስህተት ነው፣ ስለዚህ ቤተክርስቲያኑን እናግዳለን ብሎ ካውንስሉ ስልጣን ያለው መስሎት፣ እኔም ስልጣን ያለው ይመስለኝ ነበር እስከዛሬ ድረስ አቀረበ። አጅሬው ሆዬም ቀረበ። በአገልጋይ እንትን አጃቢዎቹ ተቀባዮቹ መሳሪያ ያዙ ሰዎች ካልተቀበሉኝ እና ለእናንተ ሲባል እንትን ማማሰያ ይዘው ይጠብቋችሁ ወይ?
እንደዚህ አይነት እኔ በጣም እና እናንተ ሳትኖሩም አለውኝ ምንድናችሁ ምንም አያገባችሁም ተባለ። ይሄ ሁሉ በነገራችን ላይ እንደው የምድሩ ስልጣኑ ሳይኖራችሁ ከሆነ አሁንም ኮንክሉድ እያደረኳለም እስከዛሬ ድረስ እንደው ካውንስሉ የት አለ ብዬ የተናገርኩት በጣም ማፍረው በራሴ ማለት ነው። መናገር አልነበረብኝም። ኤኒዌይስ ግን እንደነዚህ አይነት ሰዎችን ሄድ መለስ የሆኑ ሰዎችን ለምንድን ነው የማታረው? አሁን አንተ በቃ 5 ሚሊዮን ደግሞ ያለ ማመን ለዛ ማጣት እንዴ የሚለምን ሰው እኮ ለስለስ ይላል እኮ ለስለስ ብሎ ተጎድቼ እንደዚህ ይላል እኮ። አንተ ኮስተር ብለህ እየሰማችሁ ነው። በስንት ቋንቋ ልናገር እንዴ? ያበደርከን እኮ ነው የሚመስለው። እኔ ምን አይነት እንደው አይነ ጠጠር ሰው ነህ እንደው እናንተ። እኔ አይነ ደረቅ አውቃለሁ የማይሰበር ያንተ ጠጠር ነው በቃ። ጠጠር ብስል ባንጩት አይነ ነህ በቃ እንዴ። እና በእኔ በኩል ተጸልዮልሽ ውጭ ሀገር ሄድሽ ሰምተሻል። እዛ ሄደሽ ውጭ ሀገር ትሰሪያለሽ ስራ ለዚህ ሰውዬ ገንዘቡን ሳከፊ የተጸለየበትን ስንት ነው የምታስከፍለው? ታክስ እንትን አለው ሰርቪስ ፊ ያለው ምናምን እንደማለት እኮ ነው። ውለታዬን ክፈሉ ነው 5 ሚሊዮን ቆጥረ ደግሞ ለአንተ ምንም ሳይኖርህ እንዴት ነው አንተ አጸላለይ? እንዴት ነው ስንት ቻርጅ አድርግ ብሎ ነው እግዚአብሔር የጸለይክላቸው? በእኔ በኩል እግዚአብሔር ሰርቶ ቀንበራችሁን የሰበርኩላችሁ ሪተርኑን ክፈሉኝ የሚባል አማርኛ አለ። ከአንድ አማኝ ይሄ ይጠበቃል። ከመጽሐፍ ቅዱስ አማኝ ከክርስቲያን ይሄ ይጠበቃል። አሁን በየትኛው የክርስትና ስነ ምግባር ነው ሰዎች ለተደረገላቸው ነገር ፔባክ የሚያደርጉት? በመንፈሳዊ ዓለም ላደረግክላቸው ነገር እግዚአብሔር በአንተ ላይ አድሮ ተአምራቱን ገልጾ አንተን ተጠቅሞብህ ሰርቶብህ ለሰዎች ፈውስ እንድትሆን ስላደረገ ተንበርክከህ ፈጣሪን ማመስገን ያለብህ። የተፈወሱትን ሰዎች ገንዘብ አንጪ አትልም። ሲሆን እንደዚህ አይነት ሰው የምር ብትሆን ኖሮ አንተ እንደዚህ ልመና ውስጥ አትገባም ነበር። ልሙዬ ፋሽን ወደ በቃ ሁሉም ሰው አሁን ከእንደዚህ ነገር ጋር አገልጋይ ነኝ ቅብርት ሴነኝ የሚል ሰው ያውም ሹመት ሰጪ ኪንግ ሜከሩ እየለመነ ለመጀመሪያ ጊዜ ነው በዓለም ላይ ሳይ። በአቅራቢያ ወዳለው ፖሊስ ጣቢያ ሄደ እጅ ስጥ ወደ ላይ ቀና ብለህ ደግሞ ተጸጸት። ምን ይላል? እንዳው ሰላም ወንድሜ። ሰላም፣ እንዴት ነህ? በሰላም ነው የምትለምነው ወንድሜ? ቸግሮኝ ነው እንጂ። የሚገርም ነገር በዚህ በኩል ሳልፍ እኮ እንደዚህ ኩርምት ብለህ ሳይክ ለምን ጠጋ ብዬ የወንድሜን ችግር አልጠይቀውም፣ በዛውም ይሄን ለምን አልረዳውም ብዬ እኮ ነው። ምን እየቀረጻችሁ ነው እንዴ? ኧረ አይደለም። ምን ነው? አይ ያለ ካሜራ ይሄን ያህል ብር አሰጡ ብዬ ነው። እስኪ ስለ ራስህ ልጠይቅህ። በትርፍ ሰዓት ምንድን ነው የምታደርገው? ማለት ከልመና ውጪ ምን ያዝናናሃል? ምን? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እሱ እንኳ ታሪኩ ረጅም ነው። የዛሬ 7 ዓመት በጣም የሚያሳዝን ታሪክ ነው። እንዴ ገና መች ነገርኩ? ታዲያ አፍጥነዋ። በቁማር ሱስ ነው ሁሉንም ነገሬን አጥቼ እንደዚህ ሆንኩት። ምን? በቁማር ብቻማ አይደለም እንደዚህ ሆንከው እንዴ? በቁማር ቢሆን እንዲሆንከው እኔ ማጠገብ ቁጭ ብዬ ለምን ነበር? ይሁንና ወንድሜ የቁማር ሱስ ካለብህ በጊዜ ብታቆም ይሻላል። ከኔ ተማር። ይኸው የሚላስ የሚቀመስ ካጣ 2 ቀን ሆነኝ። አሁን በሰጣኝ ብር ራሱ ምግብ ለመኔ እስከምሄድ እንዴት እንደቸኮልኩ። ምን ምግብ ቤት ነው? አረ ቁማር ቤት ነው። እንዴት ነው ብሩን ስሰጠው ምናምን አሪፍ አድርገሽ ቀረቻል? ይላዚያውን በፎርኬኗ ደሞ የሆነ እንደ ማልቀስ ምናምን ያስመሰልከው ማለት ነው። በቃ አሪፍ ነው። ልክ ቁጭ ማለት ነው። አስመሰረጆችን የመሰልከው ውርድዬ። ያላንቺ ይሄ ሁሉ ነገር አይሳካም ነበር። በጣም ነው የማመሰግነው። በቃ አሁን ቶሎ ኤዲት እናደርገዋለን፣ ከዛ ቶሎ ይለቀቃል። አምጪ ቪዲዮውን። የታባ እንዴ ቪዲዮ እኮ የለም። ወይኔ ሪከርድ ሳልለው መጨረሻውን ብቻ ነው ሪከርድ ያደረኩት መሰለኝ። እና ምንም አልቀረሽኝም? እሱማ ቀርጬሃለሁ። ሪከርድን ያላደረኩት ምን ማለት ነው? ያለኝም ብር እንዳለ አውጥቼ እኮ ነው የሰጠሁት። ወይ ለምን ሄደህ ተቀብለው ድጋሚ አሰጠው? እሺ ባይለኝስ? ለምን እሺ ማይል አንቃ ትቀበለዋለህ። ከዛ በኋላ እኔ ቀርጸሃለሁ ማለት ነው። ሪቨርስ አድርገን ፖስት ስናደርገው አንተ የሰጠኸው ነው የሚመስለው። እባክሽ አንቄ የሰጠሁት እኮ ነው የሚመስለው። ዋናው መስጠትህ ነው እንዴ? ሲጀመር አንቺን ደህና ሰው ብዬ ይዤሽ መምጣቴ ነው ጥፋቱ። አሁን እጄ ገና ብሬን አምጣ አታምጣ ልጨቃጨቅ ነው። ያው እንግዲህ ምን ይደረጋል? ምን ይደረጋል ትላለች እንዴ? እንደውም አንድ ነገር ልንገርሽ፣ እዚህ ሁሉ ጣጣ ውስጥ የገባሁት ባንቺ ነው። አብረን ሄደን ነው የምንቀበለው። ያሽ
ወንድሜ እንዴት ነህ? ሰላም ነህ? አስታወስከኝ? ቅድም ብር ሰጥቼ ሄድኩት ልጅ ነኝ። ምን ድጋሚ ልትሰጠኝ ነው? አዎ ብሩን ሰጠኝና እንደገና ሰጠሃለሁ። ማለት ሌላ ብር አትሰጠኝም? አዎ ያው እሱን ብቻ ይዤ ከቤት ስለወጣው ነው። ይኸውልህ ብሩን ሰጠኛለህ፣ ከዛ ስሰጥህ እሷ ትቀርጸኛለች። ቅድም እየቀረጻችሁ ነበር እንዴ? እባክህ ሪካርድ አልተደረገም። እና አሁን ምን አድርገን የምትሉኝ? በቃ ብሩን መልስና ተቀርጾ አንዴ መልስልሃል። አሰማም እንዴ? ቀስ ብሩ እንደማትሰርቁኝ ምን መተማመኛለኝ? ብሩ እኮ የኔ ነው። አሁንማ የኔ ነው። ማን አንተ ያደረገው? ስትሰጠኝ ነው የኔ የሆነው። በእናትህ አሁን አታስረፍድብኝ። ልሄድ ነው። ትምህርት ቤት የምትሄድ መሰለህ እንዴ? ቁማር ቤት እኮ ነው የምትሄደው። አሁን ይኸውልህ በሰላም ብሩን ስጠኝና እንደገና እየሰጠው ልቀረጽ፣ ከዛ መሄድ እኮ ነው። በቃ አለቀ። እንካ ይሄው። እንዴ ምንድን ነው የሰጠኝ ብር ነው። ጥራዝ ብር እኮ ነው የሰጠውክ። ማስረጃ አለ? ምን ማስረጃ አለ ይላል እንዴ? ይኸውልህ ወደህ ሳይሆን በግድ ትሰጠኛለህ። እሺ አላበዛኸውም እንዴ? በቃ ትሰጠኛለህ፣ ከዛ በኋላ መልስልሃለሁ አልኩህ። ከዛ ትቀረጻለህ። አለቀ ነገሩ በቃ። በለው ተቀበለው። እንዴ አትቀረጽኝ እንጂ። ይሄ እኮ እየተቀረጸ አይደለም፣ ላይቭ ላይ ነው። ምን? ኧረ በእናትሽ አንቺ ልጅ ረፊ